ወጣት ኤሌኒ ገብረመድህን ትባላለች። በአዲስ አበባ ተወልዳ ያደገች ይቺ ወጣት ግንቦት 29 2017 ዓ.ም ቱሉ ዲምቱ ከተከራየችበት ሶስተኛ ፎቅ ላይ ወድቃ ህይወቷ በአፍራን ሆስፒታል ወይም አየር ጤና በኮማ ውስጥ ነች። ቤተሰቦቿ ኤሌንን ለማሳከም የሚያስችል አቅም የላቸውም። በቀን 23 ሺህ ብር እየተጠየቁ የልጃቸውን ህይወት ለማትረፍ ከፍተኛ የገንዘብ ችግር ገጥሟቸዋል። እጅግ አሳዛኝ መረጃ ነው። እንግዲህ አጠቃላይ የተሰሙት መረጃዎች የኤሌኒ በምን ምክንያት ከፎቅ ላይ እንደወደቀች፣ የፎቁ አደጋ ተፈጥሮ ይሁን ራሷን ለማጥፋት ሞክራ ይሁን እስካሁን ድረስ ቤተሰቦቿ ያሉት ነገር የለም። እጅግ አሳዛኝ መረጃ። በርካቶች ኤሌንን ለመርዳት እየተረባረቡ እንደሚገኙ ጭምርም ነው። እሷን ለመርዳት በርካታ ኢትዮጵያኖች ርብርብ ላይ እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ አሳዛኝ መረጃን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ኤሌኒ በአሁኑ ሰዓት ኮማ ውስጥ እንደምትገኝ ጭምርም ነው። የውድቀት ምክንያት በአደጋ ይሁን ራሷን በራሷ ይሁን ብቻ የምታወቅ ነገር የለም። እስካሁን የደረሰን መረጃ ኮማ ውስጥ መሆኗ እጅግ አሳዛኝ ክስተትን በማስመልከትም ነው ለእናንተ ይችላችሁ መጣሁት። ሚኪ ታቦር ኒውስ ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ሰላም ቆዩልኝ።